የኔ በረከት እኔ ዛሬ እዚህ ጋር አሁን የመጣሁት እንዴት ነህ ወገኔ የኔማ ወዳጆች አላችሁልኝ ያልኩት እኔነቴን ልንገር ልተዋወቃችሁ የኔ ስም ይሄ ነው። ስሜማ ይባላል ምርጢቷ ጀግና ናት። ግንማ የእውነቱ ስሜ ነው ሃይማኖት። አለኝ ወገኖቼ ኦቲዝም የሆኑ ከአንድም ሁለት ልጆች ዛሬ ላንኳኳ ነው የወገኔን ደጆች። እኔ ያለቀስኩትን አንቺ እንዳታለቅሺ፣ እኔ ለበስኩትን ማቁን አትልበሺ። እባክሽ እህቴ ልጅሽን አውጪና ለማዳን ተነሺ። ኦቲዝም ምንድነው ብለሽ ለምትይው ልጅሽ ግራ ገብቶሽ ጉልበትሽን ይዘሽ አንቺ የምታለቅሽው የአይምሮ አይደለም የእብደት በሽታ። ችግሩ የመጣው አንጀቱ ጋር ያለሽ ቀዳዳ ተበስታ መሆኑን ልንገርሽ። እኔን ዛሬ አይተሽ አንቺ ካልተጽናናሽ ታዲያ ማን መጥቶ ነው አንቺን አይዞሽ ብሎ ከቤት የሚያወጣሽ? አንቺዋ ልንገርሽ ጆሮ ስጪኝና ሹክ ልበልልሽ። የኔ አንድ አይደለም ሁለት ነው አልኩሽ። ትላንት ዛሬ ነገ ልውጣ አደባባይ እርግማን አይደለም በዘሬ የመጣ የሚቀበል ጠፍቶ የወጣልኝ ዕጣ። እንደምችል ያውቃል ለዛ ነው ሊስበኝ ከቃሉ እንዳልወጣ። ጌታዬ የሰጠኝ በረከት እንድኖር ፈልጎ እንድናገርለት በልጆች አንደበት። እኔማ ወገኔ ዛሬ እመጣለሁ እኔማ ወገኔ ዛሬ የመጣሁት እንዳጽናናሽ አንቺን ከላይ የተላኩት ያንቺንም ባትላንት በጣም ያነባሁት። ግን ዛሬ እዚህ ጋር ታሪክ ተቀይሮ አንቺን የመከርኩት ሌላ እኮ አይደለም። እኔማ አምናለሁ እርግማን ሳይሆኑ ለኔ ናቸውና ትልቁ በረከት። አመሰግናለሁ። ፍቅር በኦቲዝም ጥላ ለሚገኙ ልጆቻችን